አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ ብርሃንን አበራሽ ለዓለም እነግራለሁ ለዓለም እነግራለሁ ተፈወስኩ በምልጃሽ ጭንቀቴም ራቀ ችግሬም ተፈታ አንቺን ስለሰጠኝ የሕይወት አለኝታ ታሪኬም በሙሉ ቀይረሽልኛል በቤትሽ አቁመኝ ጸጋን ሰጥተሽኛል አልፈራም እናቴ እወስድሻለሁ ከመስቀሉ ስር አግኝቼሻለሁ ለጨለማ ሕይወቴ
ምራቅ ተተፍቶበት ተመልከቱ፣ ተገርፎ የተሰቀለው በፈቃዱ የወረደው በራሱ ኃይልና ስልጣን ወደ ሰማይ ያረገው ኢየሱስ ክርስቶስ ነው። እርግጥ ስለ ክርስቶስ እግዚአብሔርነት የሚያረጋግጥልን አንድ ትልቅ ክስተት ነው። ክርስቲያኖች ትንሣኤ ባይኖር ትንሣኤ ክርስቶስን ባይሰበክልን ኖሮ ቅዱስ ጳውሎስ ስብከታችን ከንቱ ነበረ። ክርስቶስ ባይነሳ ምን ሰብክ ነበረ? ምን እንናገር? ስብከታችን ከንቱ ነበር። የቤተ ክርስቲያን ትምህርት ማዕከሉ የክርስቶስ መነሳት ነው። በምን? በኃይልና በስልጣኑ። ተመልከቱ፣ የእርሱ መነሳት ለክርስትናችን የብዙ እምነት ድርጅት መስራቾቻቸው አልተነሱም። የለም ከክርስትና ሃይማኖት ውጪ ያሉት የእምነት ድርጅቶች ሁሉ መስራች አላቸው። የሚታወቁ መስራቾች አሏቸው። በስም ተጠቅሰው አንዳንዱ ተገለጠልን ብለው፣ አንዳንዱ ዋሽቶ፣ አንዳንዱ በመላምት በፍልስፍና የመሰረቷቸው ብዙ ሺህ የእምነት ድርጅቶች አሉ።
መስራቾቻቸው ሁሉ በመቃብር ያሉ፣ መስራቾቻቸው ዛሬ መናገር የማይችሉ አፈር ሆነው ትቢያ ሆነው የቀሩ አሉ። ሞትን ድል አድርጎ የተነሳው ቤተ ክርስቲያንን በደሙ የመሰረታት ኢየሱስ ክርስቶስ ነው። ሞትን ድል አድርጎ የተነሳው በራሱ ኃይልና ስልጣን የተነሳው። ለዚህ ነው ክርስቶስ ባይነሳ ምን እንናገር ነበረ? ስለ ተስፋ ትንሣኤ ማውራት እንችል ነበር? አንችልም። እኛ እኮ ለዚህ ነው አምነን እምነታችንን እንደገና በተስፋ የምንገልጠው። በእግዚአብሔር አብ እናምናለን፣ በእግዚአብሔር ወልድ እናምናለን፣ በእግዚአብሔር መንፈስ ቅዱስ እናምናለን። ይሄ እምነት ነው፣ እምነት ነው። ከነገ በስቲያ እሁድ መንፈስ ቅዱስ ለሐዋርያት የወረደበትን ቀን ስናስብ ወነአምን በመንፈስ ቅዱስ እግዚእ ማሕያዊ እንላለን። በመንፈስ ቅዱስ እናምናለን። እርሱ ጌታ ሕይወትን የሚሰጥ ከአብ የሰረጸ ከአብና ከወልድ ጋር በአንድነት የምንሰግድለት እምነት ነው። በአብ እናምናለን፣ በወልድ ግን መደምደሚያ ያስፈልጓል። እምነት ምን? ተስፋ። እምነት ያለ ተስፋ ባዶ ነው። ለዚህ ነው ቅዱስ ጳውሎስ እምነት ተስፋ የምናደርገውን ነገር የሚያስረግጥልን ነው ይላል። ዕብራውያን ምዕራፍ 11 ቁጥር 1 ላይ እምነት ተስፋ የምናደርገውን ነገር የሚያረጋግጥልን ነው። እኛም በእግዚአብሔር አመን ከዛሳ ወንሰፎ ትንሣኤ ሙታን የሙታንን መነሳት ተስፋ እናደርጋለን። መደምደሚያው እሱ ነው። የቤተ ክርስቲያን ትምህርት መደምደሚያ፣ የጸሎተ ሃይማኖታችን መደምደሚያ የሙታንን መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን እንላለን። የሙታን መነሳት ተስፋ እናደርጋለን። በእምነት ጀምረን በተስፋ እንጨርሳለን። የአምላክ መነሳት። ለዚህ ነው ክርስቶስ ላንቀላፉት ሁሉ በግ ሆኖ ከሞት ተነሳ። ላንቀላፉት ሁሉ። ስለዚህ በኩራችን ስለተነሳ እኛም እንነሳለን። ለዚህ እኮ ነው ሊቁ በቅዳሴው ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ ራሴ ሰበስባለሁ። አሁን እርገትን ተመልከቱ። እርገት የክርስትናችን ክብር ብቻ ሳይሆን ኢየሱስ ክርስቶስ የአማልክቶች አምላክ የጌቶች ጌታ የነገስታት ንጉሥ እግዚአብሔር መሆኑን አንዱ ያረጋገጠልን ማረጉ ነው። ማረጉ እያዩት እናንተ የኢየሩሳሌም የቢታንያ ሰዎች ስለምን እንዲሁ አንጋጣችሁ ቀራችሁ? ይህ ወደ ሰማይ ሲወጣ አያችሁት። ያ ከሰማይ ወርዶ በከብቶች በረት ተወለደው አሁን እንዲሁ ወደ ሰማይ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል። ተመልከቱ። ለመፍረድም የሚመጣው ያ ሰማይና ምድር ሳይፈጠር የነበረው አምላካችን መሆኑን መላእክት መሰከሩ። የሚገርማችሁ ስለ ኢየሱስ ክርስቶስ በእያንዳንዱ ቦታ አምላክነቱን የመሰከሩ ቅዱሳን መላእክት ናቸው። መላእክት ሲወለድ መላእክት መሰከሩለት። ዛሬ በዳዊት ከተማ እርሱ ጌታ መድኃኒት የሆነ ክርስቶስ ተወልዶላችኋል ያሉት መላእክት ናቸው። ወዳጄ ከመላእክት የሚበልጥ ስብከት አትጠብቅ። ትልቁ ስብከት የመላእክት ስብከት ነው። ስነሳም ክርስቶስ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? እንደተናገረው ተነስቷል። በዚህ የለም መላእክት ልደቱን፣ መላእክት ትንሣኤውን፣ መላእክት እርገቱንም ዳግም ምጽአቱንም የሰበኩልን ቅዱሳን መላእክት ናቸው። እነ ቅዱስ ሚካኤል እናንተ ቢታንያ ሰዎች ሆይ ለምን ዓይናችሁን አንጋጣችሁ ያላችሁ? ይሄ ደመናን እየጠቀጠቀ ወደ ሰማይ የሚወጣው ይሄ እየራቀ ወደ ላይ የሄደው ኢየሱስ ክርስቶስ እንዲሁ ሲወጣ እንዳያችሁት እንዲሁ ተመልሶ ይመጣል። ማን ነው ተመልሶ የሚመጣው? ኢየሱስ ክርስቶስ። ማን ነው ያረገው? ኢየሱስ ክርስቶስ። ማን ነው የተወለደው? ኢየሱስ ክርስቶስ። እሱ ማን ነው? እግዚአብሔር በመለከት ድምፅ አረገ። እግዚአብሔር ታዲያ እግዚአብሔር ከሆነ አማላጅ መሆን ይችላል? አይችልም። እግዚአብሔር ከሆነ ለማኝ መሆን ይችላል? አይችልም። እግዚአብሔር ከሆነ የሚቆም የምንበረከክ ነው? አይደለም። ምን የምን ነው? ተመልሶ የሚመጣ ለምን? ለመፍረድ ፈራጅ ነው። እግዚአብሔር በመለከት ድምፅ አረገ። ዘምሩ ለአምላካችን። ያረገው ማን ነው? አምላክ። ያረገው ማን ነው? ንጉሥ። ዘምሩ ለንጉሳችን። ከሱ በላይ ንጉሥ የለም። ከሱ በላይ አምላክ የለም። እሱ እግዚአብሔር ነው። ለዚህ ነው አርገ በስብሐት ውስተ ሰማያት ወነበረ በማነ አቡሁ። ተመልከቱ። አርገ በስብሐት በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ
ተቀመጠ። በአባቱ ቀኝ ክብሮ የአብ የወልድ የመንፈስ ቅዱስ ክብር አንድ መሆኑን የኒቅያ አባቶቻችን ይሄን የርገት ትምህርት ሲያረጋግጡልን በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ማን? ኢየሱስ ክርስቶስ። የማንን ሥጋ ተዋህዶ? የኛ የሰውን ሥጋ። ሰው ወርዶ ነበር እኮ፣ ሰው ወርቆ ነበር፣ ጸጋው ተገፎ ነበር፣ ባህሪው ጎስቁሎ ነበር። መጥቶ ከእናታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ንጹሕ ሥጋ ቅዱስ ነፍስን ከእሷ ነስቶ መድኃኔ ዓለም ኢየሱስ ክርስቶስ ያ ሥጋ በየማነ አብ ተቀመጠ። እርገቱ የሰውን ክብር ጭምር ከፍ ያደረገ ነው። ከወረንበት ወደ ላይ ያነሳን ነው የክርስቶስ እርገት። ፍጹም ተዋህዶ ነው፣ ግን የሰውን ክብር ያየንበት ነው። ለዚህ ነው የክርስቶስ እርገት ለቤተ ክርስቲያን ትምህርት አንድ መሰረት ነው ስንል አምላክነቱን፣ እግዚአብሔርነቱን፣ ፈጣሪነቱን የምንረዳበት ነው። ሁለተኛ ደግሞ የሰው ክብር የት ድረስ ከፍ እንዳለ የምናይበት ነው። አሁን ሰውን ስንመለከት ክርስቶስ ብዙ ጊዜ የሰው ልጅ እያለ ራሱ ይጠራል መጽሐፍ ቅዱስ። የሰው ልጅ ይሄ ዝም ብሎ ንግግር እንዳይመስላችሁ። የሰው ልጅ ስምዖን ወልደ ዮና ሰዎች የሰውን ልጅ ማን ብሎ ይጠሩታል? ፍጹም ተዋህዶ። አያችሁ፣ ያረገው በተዋህዶ ነው። ከሰማይ ከወረደ በቀር ወደ ሰማይ የወጣ የለም። ከሰማይ የወረድኩ የሕይወት እንጀራ እኔ ነኝ። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ከሰማይ የወረደ የሕይወት እንጀራ። ተመልከቱ፣ አምላካችን እግዚአብሔር የእኛን ባህሪው አድርጎ ከፍ አድርጎናል ወደ ሰማይ። ምእመናን፣ ታዲያ በዚህ በዕርገቱ ቀን ክርስቶስ አንድ ትምህርት፣ አንድ መመሪያ ለቅዱሳን ሐዋርያት ሰጣቸው። እናንተ ኃይልን እስክትቀበሉ ድረስ በኢየሩሳሌም ቆዩ አላቸው። ከኢየሩሳሌም እንዳትወጡ አላቸው። ለመሆኑ ኢየሩሳሌም ማናት? ክርስቶስ አትውጡባት በዛው ቆዩ ያላት እቺ ኢየሩሳሌም ማናት? ኢየሩሳሌም የሰላም የፍቅር ከተማ ናት። ኢየሩሳሌም ተመልከቱ፣ እስራኤል ዘሥጋ በሥጋ የያዕቆብ ልጆች ኋላ ስሙን ቀይሮት እግዚአብሔር አንተ ስምህ ከዛሬ ጀምሮ ያዕቆብ አይደለም እስራኤል፣ ሰውንና እግዚአብሔርን ታግላ አሸንፋልና ስም እስራኤል ትባል ተባለው። የ12ቱ ነገድ አባት የያዕቆብ ስም እስራኤል፣ በሥጋ እስራኤል ለመውረስ የተጓዙት ኢየሩሳሌም። እንዲህ ብሏቸዋል፣ ለአባቶቻችሁ ለአብርሃምና ለይስሐቅ ለያዕቆብ ወደ ማልኩላት ማርና ወተት ወደምታፈልቀው ምድር ትገባላችሁ። አሁን ተመልከቱ፣ ማርና ወተት የምታፈልቅ ምድር፣ ለእስራኤል ዘሥጋ ቃል የተገባ ምድር። እስራኤላውያን 430 ዘመን በግብፅ ባርነት ቆይተው ይህችን ኢየሩሳሌምን የሰላም ከተማ የተባለችዋን ወርሰዋል። ማርና ወተት ይፈልቅባታል የተባለች፣ ብሉይ ኪዳንና ሐዲስ ኪዳን ይተረጎምባታል የተባለች፣ አምላክ በሥጋ ማርያም የተገለጠባት፣ መድኃኔ ዓለም ኢየሱስ ክርስቶስ ከሰማይ ወርዶ ተመልከቱ ዞሮ ያስተማረባት እናታችን ቅድስተ ቅዱሳን ድንግል ማርያም፣ ያቺ አዳም ተስፋ ከሊባኖስ ትወጣለች የተባለችው ፀሐይ ድንግል ማርያም የተወለደችባት ኢየሩሳሌም የሰላም ከተማ ተብላ ነበረ። ያቺ የሰላሟ ከተማ ኢየሩሳሌም ቅዱሳን ሐዋርያት ቆዩ ከዛ እንዳትወጡ የተባለችው ኢየሩሳሌም ግን እሷ አይደለችም። ያችን ኢየሩሳሌም ዛሬ ብትፈልጓት አታገኟትም። ያቺ ኢየሩሳሌም ዛሬ ኢየሱስ ክርስቶስ አይነገርባትም። ያቺ ኢየሩሳሌም እስራኤል ስለ ክርስቶስ አይሰበክባትም። ተወልዷል፣
ተሰዷል፣ ተጠምቋል፣ ተሰቅሏል። ይሄውና ሞሪያ ቀራንዮ፣ ይሄው ጎልጎታ መቃብሩ፣ ይሄው ያረገበት ቢታንያ፣ ይሄው የተጠመቀበት ዮርዳኖስ ይባላል እንጂ ስለዛ ያቺ ሀገር በዚህ ሰዓት አይሰበክባትም ክርስቶስ። ታዲያ ክርስቶስ ቆዩባት ያላት ያቺ ኢየሩሳሌም ማናት? እሑድ ዕለት ቅዱሳን ሐዋርያት ቆዩ የተባለባትን ኢየሩሳሌም ያሳዩናል። ከ127 ሀገር አይሁዳውያን ተሰብስበው ወደ ኢየሩሳሌም ሲመጡ አማናዊቷን ኢየሩሳሌምን ክርስቶስ አሳያቸው። ቅዱሳን ሐዋርያት 12ቱ ሐዋርያት፣ 36ቱ ቅዱሳት አንስት፣ 72ቱ አርድእት የሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2ን ስታነቡ ድንግል ማርያምን ይዘው ጸሎት በሚያደርጉበት ጊዜ ይላል ያቺ ኢየሩሳሌም ጽርሐ ጽዮን የመጀመሪያዋ ቤተ ክርስቲያን የነ ማርቆስ እናት ቤት ቆዩ ከዛ እንዳትወጡ የተባለችው ኢየሩሳሌም ዛሬ ቤተ ክርስቲያን ናት። ማን ያለባት? ድንግል ማርያም። ድንግል ማርያም ሐዋርያት ከድንግል ማርያም ጋር ነበሩ። የሐዋርያት ሥራ ምዕራፍ 1 እና ምዕራፍ 2 አንብቡ ምዕመናን። ድንግል ማርያምን ይዘው ጸሎት ሲያደርጉ ይላል። ጸሎት ሲያደርጉ ማንን ይዘው? ድንግል ማርያምን ጸሎት ሲያደርጉ በኢየሩሳሌም ማናት? ያቺ ኢየሩሳሌም ጽርሐ ጽዮን ማናት? ጽርሐ ጽዮን የመጀመሪያዋ ቤተ ክርስቲያን። እዛ ሲሆኑ እዛ ሲቀመጡ ኃይል የተባለውን ጸጋ መንፈስ ቅዱስን አግኝተዋል። ስለዚህ ለሐዋርያት የተሰጠው መመሪያ በኢየሩሳሌም በቤተ ክርስቲያን ቆዩ ነው የተባሉት። ከቤተ ክርስቲያን እንዳትወጡ ነው የተባሉት። ለመሆኑ ለምንድን ነው በኢየሩሳሌም የምንቆየው? ለምን? ችን ብቻ አጠር አድርጌ ተናግሬ ትምህርቴን ጠቅልላለሁ። በኢየሩሳሌም የምንቆይበት 5 ዋና ምክንያቶች አሉ። አንደኛው የመንፈስ ቅዱስን ጸጋ በአግባቡ እንድንቀበል። የመንፈስ ቅዱስ ስጦታ ከኢየሩሳሌም ውጭ የለም። ከቤተ ክርስቲያን ውጭ ጸጋ መንፈስ ቅዱስ የለም። ወዳጄ የፈለክበት ቦታ ኖር፣ በፈለክ የኑሮ ደረጃ ላይ ኖር፣ የፈለክ አይነት ስልጣን ይኖር፣ ከኢየሩሳሌም ከወጣ ጸጋ መንፈስ ቅዱስ አታገኝ። የለም። ለቅዱሳን ሐዋርያት የተሰጣቸው መመሪያ እሱ ነው። ኃይልን እንድትቀበሉ ኃይል ወደ እናንተ እንዲመጣ በኢየሩሳሌም ሁኑ። እኛም የመንፈስ ቅዱስ ጸጋ ማግኘት የምንችለው ክርስቲያኖች ለቤተ ክርስቲያን ስንሆን ብቻ። ከቤተ ክርስቲያን ውጪ ጸጋ መንፈስ ቅዱስ የለም። ብዙ ሰዎች መንፈስ ቅዱስን ተቀብለናል፣ መንፈስ ቅዱስ ቀርቦናል፣ መንፈስ ቅዱስ ከኛ ጋር ነው ብለው ሲያወሩ እውነት እንዳይመስላችሁ። አንዳንዱ ቋንቋ ተናገሩ፣ ልሳን አወራው። ከኢየሩሳሌም ውጪ ልሳን የለም። ከኢየሩሳሌም ውጪ ጸጋ መንፈስ ቅዱስ፣ ጥምቀት፣ ዳግማዊ ልደት፣ ቅባ ሜሮን፣ የክርስቶስ ሥጋና ደም ትልቁ የመንፈስ ቅዱስ ጸጋ ይሄ ደግሞ ቅዳሴ ትልቁ ጸሎት። ቅዳሴ ደግሞ የምመራው በመንፈስ ቅዱስ ነው። ይቺ ሰዓት እንዴት የምታስፈራ የምታስደነግጥ ናት ይላል ካህኑ ገና ሲጀምር። አብ ከልጁ ጋር ከመንፈስ ቅዱስ ጋር አሁን የሚገኝባት ይህንን መስዋዕት የሚሰውርባት። ተመልከቱ፣ መስዋዕቱን የሚሰውር መስዋዕቱን የሚያከብር ራሱ እግዚአብሔር የሚገኝባት ያ ነው የመንፈስ ቅዱስ ጸጋ። ተመልከቱ፣ በመንፈስ ቅዱስ የመመራት ጸጋ። ማህሌት ያለ መንፈስ ቅዱስ ይመስላችኋል? ኪዳኑ ያለ መንፈስ ቅዱስ ይመስላችኋል? አባቶቻችን አሁን ያሬድን አስበናል። ግንቦት 12 ሰዓት ተደውሎ ስቡ ወወዱስ ብለው ማህሌት ቆመው ጧት ቅዳሴ ቀድሶ እስኪወጡ ድረስ የሻይ ረፍት የለም። በመሃል ሃይላንድ የሚያቀርብለት የለም። በቅርብም አይጠጣም። ሌሊቱን ሙሉ እየዘመሩ ሲያድሩ ድካም የለም። ይሄ የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ጸጋ፣ የመንፈስ ቅዱስ ቅዳሴ አይታችኋል? ቅዳሴ ካህናቱ ገቡ ወጡ ነው ምንድነው? ቅዳሴ አለቀ ተብሎ ሰምታችሁ አታውቁ? የለም። አለቀ አይባልም ለቅዳሴ። ቅዳሴ ተገባ፣ ገቡ፣ ወጡ ነበር። ቅዳሴ ለምን አያልቅም? ምን ማለት ነው? ቅዳሴ የመላእክት ሕይወት ነው።
መላእክት ሕይወታቸው በሙሉ በመንፈስ ቅዱስ ነው። ስለዚህ መላእክት 24 ሰዓት ነው የሚያመሰግኑት። ቅዳሴ ምስጋና ነው። እኛ ደግሞ ገና ወደ መላእክት ሀገር እስክንቀላቀል ድረስ እንመጣና ወደ መላእክት ህብረት እንገባለን። ከዛሳ የምንችለውን ያህል ቆመን ስደክመን እንደገና መልሰን እንወጣለን። አሁን ስጋ ነው ያለን። አሁን ያለ ስጋ ደካማ ስለሆነ እንደገና መጥተን እንገባለን ወደ ቅዳሴው። አሁንም ደግሞ ተመልሰን እንወጣለን። መላእክቱ ግን አይቋረጥም፣ 24 ሰዓት ነው። ወደ መላእክት ህብረት እየገባ እንወጣለን። ይሄ ለምን ይመስላችኋል? በመንፈስ ቅዱስ ኃይል ስለሆነ፣ የመንፈስ ቅዱስ ጸጋ ስለሆነ ኃይልን እስክትቀበሉ በኢየሩሳሌም ቆዩ። ለምን? ጸጋ መንፈስ ቅዱስን እንድታገኙ። ሁለተኛው በኢየሩሳሌም ቆዩ። ለምን? በመከራ እንድትደሰቱ። ብዙ ጊዜ ሰው ከቤተ ክርስቲያን ውጭ ከሆነ በሃይማኖት ምክንያት በሚኖር መከራ እንኳን አይደሰትም። ያማራል፣ ተስፋ ይቆርጣል፣ ያለቅሳል፣ እግዚአብሔር ረስቶኛል ይላል። ቤተ ክርስቲያኑ ስትኖርሳ ደስተኛ ትሆናለህ። እስቲ የሐዋርያትን ሕይወት ተመልከቱ። አንድ ሐዋርያ ምዕመናን ኦርቶዶክሳውያን የሐዋርያትን ጾም ካልጾማችሁ ከሐዋርያት ህብረት ሩቅ ናቸው። ምክንያት አያስፈልግም ላለመጾም። እኛ የሐዋርያት ልጆች ነን። ሰኞ ጾሙ ይጀምራል። ምክንያት አትደርድር። ለመብላት ብዙ ምክንያት አለን። የሐዋርያት ልጆች ስለሆን ከሐዋርያት ህብረት መሳተፍ አለብን። አሁን አንዱ የመንፈስ ቅዱስ ፍሬ ጾም ነው። ዓለም ጾምን የጠላው ከመንፈስ ቅዱስ ስለራቀ ነው። ተመልከቱ፣ ሐዋርያት አንድም ሐዋርያ ታሞ ሞቷል የሚል የለም ገድላቸው ላይ። ዮሐንስ ወንጌላዊ ተሰወረ። 11ዱም ሐዋርያት ሰማዕታት ነው የሆኑት። ሰማዕት ተመልከቱ፣ ሰማዕታት ለምን? በመከራቸው ደስተኛ ነበሩ። እስቲ አንብቡ የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ ባርኳቸው ወደ ሰማይ ካረገ በኋላ እንዲህ ይላል መጽሐፍ ቅዱስ፣ ሐዋርያት በብዙ ደስታ ወደ ኢየሩሳሌም ተመለሱ ይላል። ትላንትና አምላክ ሲሰቀል እኮ ተደብቆ አልፈርተው። ትላንትና እኮ ቤታቸውን ዘግተዋል ቅዱሳን ሐዋርያት። ታዲያ ምንድነው ያስደሰታቸው? ትቷቸው ወደ ሰማይ ሲያርግ ለምን ደስ አላቸው? ወደ ኢየሩሳሌም ነው የገቡት። ቤተ ክርስቲያኒቷን ወደ ማወቅ ነው የደረሱት። ወደ ማየት ነው የደረሱት። ወደ መውደድ ነው የደረሱት። ቅዱስ ያሬድ እንዳለው ወሪድ የብሔረ ሮሜ ወደ ሮም ወረድኩኝ፣ ቤተ ክርስቲያንን አየኋት፣ አወኳት፣ ወደድኳት። ሐዋርያት አዩአት፣ አወቋት፣ ወደዷት። ከዚህ በኋላ ደስታቸው መከራቸው ደስታቸው እንደሚሆን አወቁ። ደስ እያላቸው ምን ብሏቸው ነበር? ስለ ስሜ አሳልፈው ይሰጧቸዋል፣ ይገርፏቸዋል፣ ይገሏቸዋል። በአሕዛብ ዘንድ ስለ ስሜ የተጠላችሁ ትሆናላችሁ፣ ዓለም አይቀበላችሁ፣ ትሞታላችሁ ተብለው ደስ አላቸው። እናንተ ቤተ ክርስቲያን ውስጥ ስንሆን የዓለም ሁካታ፣ ሌላ ነገር ሁሉ፣ ድንፋታ ሁሉ፣ የዲያብሎስ ጩኸት ሁሉ አያስደነግጠንም። ኢየሩሳሌም ውስጥ ድንጋጤ የለም። ከቤተ ክርስቲያን ወጣ ስትል ድካም አለ። ከዚህ ሕይወት ራቅ ስትል ትንሽ ነገር ያስፈራሃል። የምትሰማው ዜና ጆሮን ጭው ያደርግና አለቀልኝ ትላለህ። እዚህ ውስጥ ካለ ግን ትረጋጋለህ። ከኖህ መርከብ ውጪ የነበሩት ነፍሳት ጠፍተዋል። በኖህ መርከብ ውስጥ የነበሩት ግን ያ ሁሉ ዝናብ እየዘነበ ከታችም እየፈለቀ ምንም ነገር አልተሰማቸውም። አራራት ተራራ ድረስ ተጉዘዋል። አራራት ተራራ መንግሥተ ሰማያት ምሳሌ ናት። እስከ አራራት ተራራ እስከ ጽዮን ተራራ ቅዱስ ጳውሎስ እንዳለው አይዟችሁ በርቱ፣ ወደ ጽዮን ተራራ ወደ ሕያው እግዚአብሔር ከተማ በደስታ ወደ ተሰበሰቡ ወደ ቅዱሳን ኅብረት ደርሳችኋል። ወደዛ እስክንጓዝ ድረስ በደስታ አይዟችሁ በርቱ። አያችሁ፣ ወደ ጻድቃኖች መንፈስ፣ ወደ ገብረ መንፈስ ቅዱስ መንፈስ ተመልከቱ። ወደ ሁሉ ዳኛ ወደ ክርስቶስ ቀረባችኋል። ይሄ ማየት የምንችለው እዚህ ስንሆን ነው። ለዚህ እኮ ነው ቅዱስ ጴጥሮስ በአንደኛ ጴጥሮስ መልእክቱ ምዕራፍ 3 ላይ መከራን በተቀበላችሁበት ልክ ደስ ይበላችሁ ይላል። ለምን ደስ ይላችኋል? ሰው መከራን በተቀበለ ልክ ደስ የሚለው ምን ሲሆን ነው? ክርስቲያኖች ምን ሲሆን ነው ብላችሁ ስትጠይቁ ቤተ ክርስቲያን ውስጥ ነው፣ ኢየሩሳሌም ውስጥ ሲሆን ነው። እንደ ሐዋርያት ይደሰታል፣ ደስ ይለዋል መከራን በተቀበለበት ልክ። ከዚህ ውጭ ከሆንክ ግን አትደሰት። ትንሽ ነገር ተስፋ የሚያስቆርጥ ትንሽ ነገር ዓለም የሚያሳየ ነገር ሁሉ ተስፋ የሚያስቆርጥ ይሆናል። እዚህ ከሆንክ
እዚህ ሆነ እንተ በምድር ሰራዊሃ መሰረቶቿ በምድር ወበሰማይ አይጹቂሃ ቅርንጫፎቿ በሰማይ እዚህ ሆነ እዚያ አይደለም የምታየው እዚህ ሆነ እዚያ አጠገብ ያለው አይደለም የምታየው እንተ በምድር እዚህ ትሆንና ወበሰማይ ሰማይን ያሳይሃል። አሁን ያለው ሚሊታንት ቸርች ውስጥ ነው በተጋርሎ ባለ ክርስቲያን ውስጥ ነው የምታየው። ድል አድራጊዋል እዛ ለቅሶ የለም ይላል ዮሐንስ ራእይ ላይ እዛ እንባ የለም እዛ መሰደድ የለም እዛ ረሃብ የለም እዛ መከፋፈል የለም እዛ መገዳደል የለም። እዛ ያለው በጉ ነው መብራት ራሱ በጉ ነው የምታጂ ሰማያዊቷ ኢየሩሳሌም የት ስትሆን እዚህ ስትሆን እኛ ብዙዎቻችን ከክርስቲያን ሕይወት ሩቅ ስለሆን የመንግስተ ሰማያት ጣዕም እንኳን አሁን ሊገባን አይችልም። እዚህ ስትሆን ግን በደንብ ሕይወቱ ሲገባ ታያለህ። እኛ እኮ ዝማሬ እንኳን አልገባን መዝሙር እንኳን አልገባን። ለዚህ እኮ ነው መዝሙር ስሜታዊ ያደረገንና ወዲያው ይጠፋብናል። እንደ ዘፈን ኤክስፓየር ዴቱ ያልፋል የኛ መዝሙር። ይሄ መዝሙር ሰለቸኝ ሌላ ነው። ለምን መሰላችሁ የሚሰለቸን? አልገባንም። የእመቤታችን መዝሙር የሚሰለቸው ሰው እኮ አልገባው። ሁሉ ጊዜ ሊቃውንቱ ስቡ ወዱስ ያችኑ እኮ ነው የሚቆሙት ያችኑ ማህሌት ግን ሁሌ በመንፈስ ቅዱስ ያሬድ ስዘምር ተመስጦ ንጉሥ ገብረ መስቀል ጦሩን ወርውሮ ያሬድ ተወግቶ የወረወረው የተወጋው ሁለቱም ተወስዶ ስለነበረ አያውቁም። ያ ደሙ ይፈሳል መውጋቱን አያውቅም የተወጋውም አያውቅም። ለምን? ዋይ ዜማ ዘሰማይኩ በሰማይ እመላእክት ቅዱሳን ምን አይነት ዜማ ነው ከመላእክት የሰማሁት። እንዲህ ያሉ ሲዘምሩ ቅዱስ 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 እግዚአብሔር እንዲህ ያሉ የዘመሩትን ዜማ ሰማው ይወሰዳል። እኛ አሁን የመዝሙር ጣዕም ገብቶ ነው አልገባን። ሰው የመዝሙር ጣዕም ካልገባው ሁሉ ጊዜ ጆሮ ላይ የሚሰማው ዘፈን ብቻ ነው። ዘፈን ያስደስተዋል። ዘፈን ልቡን በደንብ አድርጎ ያነቃዋል። የመዝሙር ጣዕም ካልገባው ለምን እዚች ቤተክርስቲያን ውስጥ ስትሆን የመላእክት ዝማሬ ነው የምትሰማው። የምትወሰደው ወደ ሰማይ ነው፣ ወደ ሰማይቷ ኢየሩሳሌም ወደ ጽዮን ተራራ በደስታ ወደ ተሰበሰቡ የመላእክት ህብረት። እኛ እኮ ደካሞች ወደ እንጂ እኮ ሚካኤል በእኛ ማለት ነው። መጽሐፍ ቅዱስ እኮ የሚነግረን ይሄንን ነው። ሚካኤል አሁን እኛ ጋር አለ፣ ምን ጥርጥር የለውም። ለምን ሁለትም ሶስትም ሆናችሁ በስሜ በተሰባሰባችሁበት በዛ በመሃላችሁ እገኛለሁ። እኛ መሃል እግዚአብሔር አለ የለም? እግዚአብሔር ካለ መላእክት አለ። ለዘለል ዳዊት ወደ ቤተ መቅደስ ለዝማሬ ሲመጣ ከቤተ መንግስት ወጥቶ ከቤተ መንግስት ወደ ቤተ መቅደስ አቤት ደስ የሚል ጉዞ። እኛ እኮ ከዚህ ነው እዚህ መምጣት ያቃተን። የዳዊት ቤተ መንግስት እኮ ሙሉ ነው፣ ሁሉ ሙሉ፣ ጠጁ ቁርጡ ምን የጎደለው አለ? ጭፈራ ሁሉ ሙሉ። ግን ተፈሳይኩ እስመ ይበሉን ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ? እዚህ ያለውን ያውቃል። ስመጣ መላእክት ተነጥፈዋል ዳዊት። ከዛ ምን አለ? በመላእክት ፊት እዘምራለሁ አለ። ወደ ቅዱስ መቅደስ እንሰግዳለሁ። በመላእክት ፊት መዘመር ለየት ወደ ቅዱስ መቅደሱ መስገድ። ይሄ መከራ ሁሉ ያስረሳህና እዚህ ስትሆን ያን ብቻ እንድታይ ያደርግሃል። እስጢፋኖስ ሰማዕቱ እስጢፋኖስን አይታችሁ ያ ሕዝብ ሁሉ የድንጋይ ናዳ ሲያወርድበት እሱ ከነሱ ጋር የለም። ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ ይታያል። እዚህ እኮ ድንጋይ የወረደበት ነው። እዚህ እኮ የአይሁድ ሸንጎ እያንዳንዱ ትልልቅ ድንጋይ ይዞ ጭንቅላቱ ላይ እየወረወሩበት ነው። እሱ ግን ከዚህ ዓለም ውጪ ነው። ኢየሱስ ክርስቶስን በአባቱ ቀኝ ሆኖ አየዋለሁ። ዓለም ውስጥ ያለው ሁካታው ልተውና መንግሥተ ሰማያትን ማየት የምንችለው እዚህ ስንሆን ከመከራ። ሶስተኛ አይናችን አስተካክሎ ማየት የምንችለው እዚህ ስንሆን። የብዙ ሰው አይን አሁን በደንብ ያየን። የማቴዎስ ወንጌል ምዕራፍ 6 ላይ ክርስቶስ በተራራ ስብከቱ የሰውነት መብራት አይን ናት ይላል። አንድ ሰው አይኑ ከታመመች ሰውነት ሁሉ ይታመማል። የቆነት ነው። አይናችን ከታመመ ምን ማይታመም አካል አለ? ሰው አይን ከሌለው ጉድጓድ ይገባል። አይን ከሌለው አሁን ለዚህ ነው አይን ትክክለኛ አይን ምዕመናን፣ እውነተኛ አይን፣ በሳይንስ ያልተበከለ አይን፣ በፖለቲካ ያልተበከለ አይን፣ በዘረኝነት ያልተበከለ አይን፣ በዓለም ፍልስፍና ያልተበከለ አይን፣ በእንግሊዝ ፕሪሚየር ሊግ ያልተበከለ አይን። እኛ ኮን አይናችን ተበክሏል። ምን አለው እንዴ? የገሌ እኔ ቀርታ አርጉልኝ እንግዲህ የገሌ ዋንጫ በላ ብሎ ሰው የሚደባደብበት ሀገር
ከመደባደብ አልፎ የምገዳደልበት አይናችን ታዲያ አልተበላሽ እንዴ? እኔ ኳስ ማየት ኃጢአት ነው አለ። ኳስ ማየት ምን ኃጢአት አለ? የኛ ሀገር ስመጣ ግን ኃጢአት መሆኑ ቀርቶ በደል ሆኗል። በደል ዛሬ ብሞት እነሱ አለ እንዴ? ኧረ ንስሐ ገብተህ ሞት። እንትና በዋንጫ በልቶ አይደለም መሞት ያለበት፣ ንስሐ ገብተህ ነው መሞት ነው። እንደዛ ነው ወጣቶች፣ እንደዛ ነው። ኳስ ማየታችሁ፣ መደገፋችሁ፣ መደሰታችሁ ኃጢአት የለም። አንዱን ክለብ ይዞ መደገፍ ምን ሰው ነን። እዛ ጋር አይደለም ችግሩ። እኛ ከመደገፍ ወደ ማምለክ ነው የሄድነው። አይናችን አስተካክሎ እያየ አይደለም። አይናችን እየተበላሽ ነው፣ እየተረገጠ ነው ልባችን ከክርስቶስ ፍቅር እንዴ። በግልማ ከመጣብኝ እንገዳደላለን እስከ ማለት እኮ ደርሰናል። ለዚህ ነው የሰውነት መብራት አይን ናት። አይን መልካም ከሆነች ሰውነት መልካም ነው። አይናችን አስተካክሎ ሁሉንም በልኩ ማድረግ የሚችለው ቤተክርስቲያን ውስጥ ነው። በልኩ ሳይንሱን በልኩ ፍልስፍናውን በልኩ ሁሉንም ነገር በልክ ማየት የምችለው ለዚህ እውነትን ከሐሰት ጽድቅን ከኩነኔ ሃይማኖትን ከጥርጥር መለየት የምትችለው እዚህ ስትሆን ነው። መስፍኑ ገደኦን ታላቅ ነው። ገደኦን መጽሐፈ መሳፍንት ምዕራፍ 6 ላይ ታሪኩ ተጽፏል። እግዚአብሔር መረጠው ከሚዳማውያን ወገን። ተመልከቱ፣ ታድጎ እንዲያወጣ ገደኦን ተመረጠ። ሚካኤል ተገለጠለት ይላል። እንዲህ አለው፣ አንተ ብርቱ ኃያል የእግዚአብሔር ሰው ገደኦን ሆይ አለው። የት ስፍራ አግኝቶት? አውድማው ስፍራ ላይ አግኝቶት ይላል። አውድማ ስፍራ ማለት ስንዴ ከገለባ የሚለይበት፣ እውነት ከሐሰት የሚለይበት። የት ናት ያቺ አውድማ ስፍራ? ኢየሩሳሌም። ማናት እሷ? ቤተክርስቲያን። ቤተክርስቲያኑ ስትሆን ነው አንተ ኃያል ብርቱ የእግዚአብሔር ሰው ትባላለህ። አስተካክለ ማየት ትችላለህ። ለዚህ እኮ ነው ልቁ በቅዳሴው ሀበነ እግዚኦ አዕይንተ አእምሮ ወትረክ አኼራ፣ ጌታ ሆይ አይነ ልቡናችንን አብራለን ሁሌ አንተን ያዩ ዘንድ። አያችሁ፣ የልቡናችን አይን መብራቱ እዚህ ስንሆን ነው። ኢየሩሳሌም ስንሆን ነው። በጽርሐ ጽዮን ስንሆን ነው። ከሐዋርያት ጋር ስንሆን ነው። ከድንግል ማርያም ጋር ስንሆን ነው። ከቅዱሳቱ አንስት ጋር ስንሆን ነው። አይነ ልቡናችን ይበራል። በደንብ አድርገን መዝነን ይሄ ጥሩ ነው፣ ይሄ መጥፎ ነው ያገኘነውን ሁሉ እኮ በስጋ አይን ስናይ እኮ መቼም ቆሻሻ ውሃ አይኑ እያየ የሚጠጣ ሰው የለም። በስጋው አይን ቆሻሻ ምግብ አይኑ እያየ የሚበላ ሰው የለም። በልቡናም አይን እንደዛ ነው። ለነፍስ የሚያስፈልገውን ነገር ለይቶ ለማየት እዚህ ነው። አራተኛው የመንፈሳዊ ሕይወት እድገት ይኖራል። እዚህ ያልሆነ ሰው አያድግም። እዚህ ቤተክርስቲያን ውስጥ ካልሆነ አናድግም። ብዙ ሰው በቤተ ክርስቲያን ሕይወት ካለው መንፈሳዊ ሕይወታችን አያድግም። ቅዱስ ጴጥሮስ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ እየበረታችሁና እየተጋችሁ በእምነታችሁ ላይ በጎነትን፣ በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛትን፣ ራስን በመግዛት ላይ መጽናትን፣ በመጽናት ላይ የወንድምን ፍቅር፣ ወንድምን በመውደድ ላይ እግዚአብሔርን መምሰልን፣ እግዚአብሔርን በመምሰል ላይ ፍቅርን ጨምሩ ይላል። ይሄ እድገት ከየት ይምጣ? በጎነት ከየት ይምጣ? ቤተክርስቲያን ውስጥ ካልኖር። ራስን መግዛት ከየት ይምጣ? ቤተክርስቲያን ውስጥ ካልኖር። ዕውቀቱ ከየት ይምጣ? ቤተክርስቲያን ውስጥ ካልኖር። ተመልከቱ፣ መጽናቱ ከየት ይምጣ? ቤተክርስቲያን ውስጥ ካልኖር። እግዚአብሔርን መምሰሉ ከየት ይምጣ? ወንድምን መውደዱ ከየት ይምጣ? ፍቅር ተባለው እግዚአብሔር። ተመልከቱ፣ በእምነት ጀምሮ በፍቅር ጨረሰው። አንድ ጥሩ ቤት መሰረቱ እምነት ነው፣ ጣሪያው ፍቅር ነው። እምነት እግዚአብሔርን ማመን ነው፣ ፍቅር ራሱ እግዚአብሔር ነው። ይሄንን እድገት ማምጣት የምንችለው ቤተክርስቲያኑ ስንኖር ነው። ምዕመናን፣ ኢየሩሳሌም የተባለችው ቤተክርስቲያን የመጨረሻው በኢየሩሳሌም ቆዩ። ለምን? ምስክር እንድትሆኑ፣ ለምስክርነት እንድትወጡ። እናንተ በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ዓለም ዳርቻ ድረስ ምስክሮች ትሆናላችሁ። አቤት ቅዱሳን ሐዋርያት! አቤት ምን አይነት ምስክሮች ሆኑ! ዛሬ ይኸው ከ2000 ዘመን በኋላ እኛም ዛሬ ስለ ክርስቶስ ማውራት ቻል። እነሱ በጠረጉት መንገድ፣ እነሱ በተቀበሉበት ሰማዕትነት፣ እነሱ ባስተማሩት ትምህርት፣ እነሱ ዓለምን ዞሮ ባጣፈጡት በእነሱ ጨውነት ላይ ይኸው እኛም ዛሬ ተሰብስበን ይኸው ዛሬ እያመሰገን፣ ይኸው ዛሬ እያስቀደስን እየቀደስ፣ ይኸው ዛሬ ቃሉን እየተማር እስከ ዓለም ዳርቻ በቃ ሰው የለም እስክባሉ እስከ አንትራንቲክ ውቅያኖስ ድረስ ሄዷል እነ ቅዱስ ጳውሎስ።
በእግራቸው እንደ ዛሬው አውሮፕላን የለም። ብዙ ጊዜ መርከብ ተሰብሮብኛል፣ ብዙ ጊዜ በእባብ ተነድፌያለሁ ያለው ቅዱስ ጳውሎስ ያን ሁሉ አልፈው እስከ ዓለም ዳርቻ ምስክሮች ሆነዋል። እኛም በኢየሩሳሌም ካልሆን እንዴት መመስከር እንችላለን? ክርስቶስ በወንጌል እንዲህ ይላል፣ ዮሐንስ ወንጌል ምዕራፍ 10 ላይ እውነተኛ የበጎች በር እኔ ነኝ፣ በእኔ የሚያምን ይገባል ይወጣል፣ መሰማሪያም ያገኛል። ይገባል፣ ከዛሳ ይወጣል፣ ይገባል፣ የኔን አምላክነት ወደ ማወቅ ይገባል፣ ቤተክርስቲያን ወደ ማወቅ ይገባል፣ ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ወደ ማወቅ ይገባል። ከዛሳ ይወጣል። ለምን? ለምስክርነት። ኦርቶዶክሳውያን እኛ የእውነት ምስክሮች ነን። እኛ የሰላም ምስክሮች ነን። እኛ የፍቅር ምስክሮች ነን። እኛ የዘላለም ሕይወት ምስክሮች ነን። ለምን? ሰላም፣ ፍቅር፣ የዘላለም ሕይወት ክርስቶስ ነው። የእሱ ምስክሮች ነን። እዚህ ካልሆን መመስከር አንችልም። ስለ ክርስቶስ ቤተክርስቲያን ውስጥ ሳንኖር መመስከር አንችልም። እዚህ ሳንኖር አማትሞ መብላት እኮ ምስክርነት ነው። አሁን ብዙዎቻችን አናውቅም። በስመ አብ ወወልድ ወመንፈስ ቅዱስ መብላት እኮ ምስክርነት ነው። ይሄን ነጠላ ለብሶ እኮ ከቤት መምጣት እኮ ምስክርነት ነው። ዓርብ ሮብ መጾም እኮ ምስክርነት ነው። ሌላ መስሏችሁ? ምስክርነት ማተብ አንገት ላይ ማሰር እኮ ምስክርነት ነው። ትዳርና አክብሮ መኖር እኮ ምስክርነት ነው። ስለ ክርስቶስ ምስክርነት እንዴ! ኦርቶዶክሳዊነት በላይ ስለ ክርስቶስ ምስክርነት ዓለም ላይ የለም። ማስቀደስ እኮ ምስክርነት ነው። አንተ እሑድ ጠዋት ኦርቶዶክስ ነህ ቤት ተኝተህ ስታንኮራፋ ሌላ ጓደኛ ካየ ይሄማ ምኑን የክርስቶስ ነው። እሑድ ጠዋት ገስግሰህ ነጠላህን ደርበህ መጥተህ ቤተክርስቲያን ፊት ቆመ ክርስቶስን ስታመልከው ይሄ ምስክርነት ነው። ምስክርነት ነው። ወንድምህን ከወደድክ ምስክርነት ነው። በዘር በነገድ በቋንቋ ካልተባለህ ምስክርነት ነው የክርስቶስ። ሐዋርያት ይሄንን ሁሉ ነው የመሰከሩት። በቃላቸው መስክሯል፣ በኑሯቸው መስክሯል፣ በእምነታቸው መስክሯል፣ በፍቅራቸው መስክሯል፣ በንጽህናቸው መስክሯል፣ አንገታቸውን ለክርስቶስ በመስጠት መስክረዋል። ለዚህ ነው ይሄን ምስክርነት ኢየሩሳሌም ውስጥ ካልቆየን አናገኝ። ብዙ ሰው ቤተክርስቲያን ውስጥ የቤተክርስቲያንን ሕይወት ሳንኖር ምስክሮች መሆን እንችልም። ለዚህ ነው ክርስቶስ ኃይልን እስክትቀበሉ በኢየሩሳሌም ቆዩ ያለ። በኢየሩሳሌም ቆይተን ጸጋ መንፈስ ቅዱስን ተቀብለን በመከራ ጸንተን አይነ ልቡናችን በርቶ በመንፈሳዊ ሕይወት አድገን ስለ ክርስቶስ ምስክሮች እንድንሆን አምላካችን እግዚአብሔር ይርዳን።